الحمد لله رب العالمين الصلاة والسلام على المبعوث رحمة للعالمين نبينا محمد وعلى آله وصحبه أجمعين أما بعد يحكي العرات يا هداية المستفيدة كتاب تمرتنا كفل سوست لاي يجمرنا رئيس أحكام النون الساكنة والتنوين ينون ساكنانا يتنوين هققاتن ما يتجمرنا ኑን ሳኪና ምንድነው ተንዊን ምንድነው ስንት ህግጋቶች አሏቸው የሚሉትን ተመልክተን ከህግጋቶቻቸው መካከል አንዱን ኢዝሃር ወይም ግልጽ ማድረግ የሚባለውን ጀምረነው ነበር። ኢዝሃር ማለት ኑን ሳኪናን ወይም ደግሞ ተንዊንን የምትለዋን ድምጽ ከመውጫ ቦታው በማውጣት በግልጽ ማንበብ ነው። ምን غير ጉነቲን ያለ ምንም ጉና ማለት ነው። እናም ኢዝሃር 6 ፊደሎች አሉት ብለናል። እነዚህ 6 ፊደሎች የጉሮሮ ፊደሎች በመባል ይታወቃሉ። እነሱም ሀ ከዛ ሐምዛ ዐይን ሐ ኸ እና ገይን ናቸው። ከኑን ሳኪና በኋላ ወይም ከተንዊን በኋላ እነዚህ 6 ፊደሎች ሲመጡ የምትለዋ ድምጽ በግልጽ ትነበባለች ነው። የዚህ ምሳሌ ደግሞ በዛሬው ክፍል የምንመለከተው ይሆናል بإذنillah سؤال ما أمثلة ذلك على الترتيب ما أمثلة ذلك የዚህ ምሳሌ ምንድነው على الترتيب በቅደም ተከተል يعني ፊደሎቹን ሊስት ባደረግንበት በዘረዘርንበት ቅደም ተከተል መሰረት ይሄ ላይ ያንዳንዳቸው ምሳሌ እናያለን ማለት ነው። ሚሳሉ ኑኒ የኑን ምሳሌው عند الهمزة ሐምዛ ዘንድ የምትለዋ ድምጽ يعني ኑን ሳኪን ማለት ነው። ምሳሌ የምናየው በኑን ሳኪንም በተንዊንም ነው። ኑን ሳኪን ከዚህ በፊት እንዳልነው በአንድ ቃልም ላይ በሁለት ቃልም ላይ ሊመጣ ይችላል። ስለዚህ ምሳሌው በሁለቱም ነው የምንመለከተው በአንድ ቃል ሲመጣ በሁለት ቃል ሲመጣ። ተንዊን ግን በአንድ ቃል ማምጣት አይችልም። በሁለት ቃል የግድ ሁለት ቃላት መኖር አለባቸው ብለናል። ስለዚህ በሁለት ቃል ብቻ ነው ተንዊንን ምሳሌ ማየት የምንችለው ማለት ነው በአንድ ቃል ስለማይገኝ። مثال النون عند الهمزة የኑን ምሳሌው የኑን ሳኪና ማለት ነው عند الهمزة ከሐምዛ ጋር ሲሆን ከኑን ሳኪና በኋላ ሐምዛ ሲመጣ ለምሳሌ من آمن من ስንል ኑን ሳኪና አለ آمن ስንል ከኑን ሳኪን በኋላ ያለው ቃል ሐምዛ ነው። ሐምዛ ደግሞ የምን ፊደል ነው የኢዝሃር ፊደል ነው። የኢዝሃር ፊደል ከሆነ በግልጽ ነው የምትነበበው ብለናል። ስለዚህ من آمن من ብለን በግልጽ እናነበዋለን ጉና ሳንይዝ ማለት ነው። من آمن አንልም። آمن ብለንም ኢድጋም አናደርግም በግልጽ ይነበባል من آمن ومثال التنوين የተንዊን ምሳሌ عندها ሐምዛ ዘንድ ማለት ነው። እሷ ዘንድ ማለት ሐምዛ ዘንድ ረሱሉን አሚን ረሱሉን ስንል ላም ላይ ضمتين አለ ተንዊን ነው። ከተንዊን በኋላ ማን መጥቷል አሚን ስንል ሐምዛ ነው የመጣው ስለዚህ ከተንዊን በኋላ ሐምዛ ከመጣ ኢዝሃር ነው የሚደረገው ሐምዛ የኢዝሃር ፊደል ስለሆነ ማለት ነው። ስለዚህ ኢዝሃር ነው የሚደረገው ማለት ምንድነው በግልጽ ነው የምናነበው ማለት ነው። እንዴት ረሱሉን ሉን በግልጽ ረሱሉን አሚን ረሱሉ አሚን ብለን አንደበቀውም ማለት ነው። ረሱሉን አሚን ረሱሉን ሉን በግልጽ እንደዚህ ትነበባለች ድምጿ ይሰማል ማለት ነው። وهذا مثال ይህ ምሳሌ ነው ما اذا كان حرف الاظهار اذا كان የሆነ ጊዜ ነው
حرف الإظهار يظهر فيدل والنون عندهم نون أو التنوين ويم تنوين من كلمتين بهولت قال سيهونو ነው እስካሁን የተመለከትናቸው ግልጽ ነው وهذا مثال ይሄ ምሳሌ ነው ማ ያ إذا كان የሆነ ጊዜ حرف الإظهار የኢዝሃሩ ፊደል የኢዝሃሩ ፊደል ማን ነው የተመለከትነው ሐምዛን ብቻ ነው እስካሁን የተመለከትነው ወኑኑ ኑን ሳኪ ነው ለምሳሌ ሚን መን አመነ የሚለው ኑንና ሐምዛ አው ተንዊንም ተንዊኑ ረሱሉን እና አሚን የሚለው ሚን ከሊመተን ከሁለት ቃል ነው ይህ እስካሁን የተመለከትነው ምሳሌ ከሁለት ቃል ሲገኝ ነው ومثاله من كلمة بعد قال ሲገኝ ደግሞ ምሳሌው وينأون ወየን ኑን ሳኪን አለ ከዛ በኋላ ሐምዛ አለ ሁለቱም ግን አንድ ቃል ላይ ነው ያሉት የንአውን በሚል ቃል ውስጥ ነው የሚገኙት على كل حال በአንድ ቃል የሚሆን በሁለት ቃል ላይ ከኑን ሳኪና በኋላ ሐምዛ ሲመጣ እንዴት ነው የሚነበበው ሐምዛ የኢዝሃር ፊደል ስለሆነ ኑኑ በግልጽ ይነበባል ብለናል እዚህም ላይ በግልጽ እናነበዋለን وينأون وهم ينهون عنه وينأون عنه እንደዚህ ማለት ነው ومثال النون عند الهاء ينون مثاله عند الهاء هاء زند إن هو قلت نادر قال هو كذا والتنوين عندها عندهم ደግሞ የተንዊን ምሳሌ عندها ማለት እሷ ዘንድ ማን ዘንድ ስለማን ፊደል ነው ያየን ያለነው አሁን በመጀመሪያ ስለ ሐምዛ ያየን አሁን ስለ ሀ ዘንድ ተንዊን ሲኖር የኑን ምሳሌው የተንዊኑ ምሳሌ ጁሩፊን ተንዊን አለ ፊን ስንል ሃር ከዛ ሀ መጥቷል ስለዚህ ተንዊኑ ምን እናደርጋለን ግልጽ እናደርጋለን ጁሩፊን እንጂ ጁሩፊን ሃር አንልም ማለት ነው ጁሩፊን ሃር وهذا في كلمتين አሁን የተመለከትናቸው በሁለት ቃል ሲሆን ነው ومثاله في كلمة በአንድ ቃል ላይ ሲሆን ደግሞ ምሳሌው ينهون ስለዚህ ኑንን ግልጽ እናደርጋለን ለምን ከኑን በኋላ የመጣው ፊደል ሀ ነው ሀ ደግሞ የኢዝሃር ፊደል ስለሆነ ومثال النون عند العين የኑን ምሳሌው عند العين የኑን ሳኪና ማለት ነው عند العين አይን ሲመጣ ደግሞ ሁለት የኢዝሃር ፊደሎችን ከምሳሌያቸው ጋር ተመልክተናል ሐምዛና ሀ አሁን አይንን ጀመረናል ሶስተኛው የአይን ምሳሌ ሚን ዒልሚን በግልጽ ይነበባል ማለት ነው والتنوين عندها የተንዊን ምሳሌ ደግሞ عندها يعني عند العين ማለት ነው ለአይን ምሳሌ በተንዊን ሰሚዑን ዓሊም ሰሚዑን ግልጽ ትነበባለች ዑን ሰሚዑን ዓሊም وهذا من كلمتين በሁለት ቃል ሲሆን ያለ ነው ومثاله في كلمة በአንድ ቃል ላይ ደግሞ ኑን ሳኪናና አይን አንድ ላይ ሲመጡ ምሳሌው ينعق ኑን ግልጽ እንደዚህ ትሆናለች ينعق سورة البقرة ላይ የሚገኝ ነው ይህ ومثال النون عند الحاء ومثال النون የኑን ምሳሌ ደግሞ عند الحاء حاء ዘንድ አራተኛው የኢዝሃር ፊደል ጀመረን ሱም حاء ኑን ሳኪና እና ሐ አንድ ላይ ሲመጡ ማለት ነው ከኑን ሳኪን በኋላ ሐ ፊደል ሲመጣ
من حسنة من حسنة من حسنة من نونو بقلت النببال. والتنوين عندها تنوين دقمو تنوين مثالي عندها حاء زند تنوين كذبوها لا حاء ثمتا عليم حكيم عليم حكيم عليم من بقلت نونو حاء يظهر في السلوهنا مالت عليم حكيم ممتحن علي قلنا ليه القرآن هكذا. وهذا في كلمتين يه بولتك علي سيمتان ومثاله في كلمة بعدك علي سيمتا ينحتون 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 نقول سنرجع عليه. ومثال النون عند الغين ينون مثال غين زند من غل ወደ ስተኛ ፊደል ተሸጋገር አምስተኛ ፊደል ከኢዝሃር ፊደሎች غين ነው እሱ من غل من በግልጽ والتنوين عندها غين ዘንድ ደግሞ የተንዊን ምሳሌ عزيز غفور عزيز غفور زن بقلت. وهذا في كلمتين يبولتك على لنا. ومثاله في كلمة وعندك على سيهن فسينغضون 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 بقلت سنون نببال مالك. ومثال النون عند الخاء خاء زند دقمو ينون مسالي خاء دمو سدستنيا وإظهار فدال مالتنا يا مجرشو من خير من خير من بقزين نببال مالتنا من بلان لمثالي سورة الناس من شر سنن من بلان نون ندبقوا على لمن دنو كانوا بحالا شين ነው የመጣው እዛ ቦታ እዚህ ግን አሁን ሚን ኸይሪን ስንል ከኑን ስኩን በኋላ ኸ ነው የመጣው ስለዚህ እንደዛ ሚን አይባልም ኑንን ሚን ኸይሪን አንልም በግልጽ ነው የምናነበው ሚን ኸይሪን والتنوين عندها የተንዊን ምሳሌ ኸ ዘንድ قوم خصمون قوم خصمون. وهذا في كلمتين يهبولت كالله سيجنيا لمثالينو. ومثاله في كلمة بعندك الله دقمو مثاليو والمنخنقة بقلسين نببالنون والمنخنقة وقيس على ذلك وقيس قياس አድርግ ማለት ነው على ذلك በዚህ ላይ ሌሎችንም ምሳሌዎችን አንተ ተጠቀም ለናሙና ያህል እነዚህ ምሳሌዎች ተሰጥተዋል ይላሉ ሼኹ ና ስለዚህ ከዚህ በኋላ በዚሁ ምሳሌ መሰረት ራሳችን ሌሎችን ምሳሌዎች ማምጣት መቻል ይኖርብናል ማለት ነው ከኑን ስኩን በኋላ ሀምዛ ሲመጣ አይን ሲመጣ ሐ ሲመጣ ሀ ሲመጣ غين ሲመጣ ኸ ሲመጣ ምሳሌዎችን ማምጣት መቻል አለብን መለየት መቻል አለብን ማለት ነው ከተንዊን በኋላ እነዚህ ስድስቱ የኢዝሃር ፊደሎች ወይም የጉሮሮ ፊደሎች ሲመጡ ለይተን ኑንን ግልጽ አድርገን ማንበብ ይኖርብናል ማለት ነው نعم አነባበቡን የኢዝሃርን አነባበብ የተጠቀሱልን ምሳሌዎችን ብቻ እነሱ ቃላቶች የቁርአን አንቀጾችን ብቻ በማንበብ የዛሬውን ትምህርታችን እንጨርሳለን ማለት ነው ከኔ ጋር አብራችሁ ይህንን ቃላት ማለት ይኖርባችኋል ማለት ነው ለመለማመድ من آمن
رسول أمين رسول أمين وينأون وينأون إن هو جرف هار جرف هار ينهون من علم سميع عليم ينعق من حسنة عليم حكيم ينحتون من غل عزيز غفور فسينغضون من خير قوم خصمون والمنخنقة. نعم، نكتفي بهذا. هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.